በህይወታችሁ ውስጥ ሰዎችን በቅንነትና በደግነት ለመቅረብ ስትሞክሩ መጨረሻችሁ መናቅና መከዳቱን ያውቃል? ብዙዎቻችን ይችን ዓለም በንጹህ ልብ ብቻ የምናሸንፍ ይመስልናል። ነገር ግን እውነታው የዋህነት ሳይሆን ጨካኝ መሆን መቻል ነው። ሰዎች የእናንተን የዋህነት ሲያዩ እንደ መልካምነት ሳይሆን እንደ ደካማነት ይቆጥሩታል። የሰው ልጅ ስነ ልቦና ሁልጊዜ በባህሪው ዝቅ የሚለውን፣ የሚወደውን፣ የሚያከብረውንና የሚለማመጠውን ሰው መርገጥና ዝቅ አድርጎ ማየት ይወዳል። ሰዎች እንዲያከብሯችሁና የራሳችሁን ድንበር እንዳይጥሱ ከፈለጋችሁ የሰው ልጅ ስነ ልቦናና የአእምሮ ህጎችን ማወቅ አለባችሁ። ዛሬ በታዋቂው የጥበብ ጸሐፊ ሮበርት ግሪን እና በጥንታዊ ፈላስፋ ማርከስ ኦሬሊየስ ትምህርቶች ላይ በመመስረት ከሰዎች ጋር ሳትከራከሩ፣ ሳትጮሁ እንዲሁም ራሳችሁን ሳታረክሱ በዝምታ የበላይነት የምታገኙባቸውን የምታሸንፉባቸውን 5 ጨካኝ ህጎችን እናያለን። እያንዳንዱ ህግ ደግሞ የራሱ የሆነ ሚስጥር ስላለው እስከ መጨረሻው በትዕግስትና በጥንቃቄ አዳምጡ። ተከታተሉ። እስኪ ቆም በሉና ራሳችሁን ጠይቁ። እናንተ በአሁኑ ሰዓት የአእምሯችሁ ጌታ ናችሁ ወይስ ተላላኪ? ህግ ቁጥር 1 በድርጊት እንጂ በቃላት ፈጽሞ አትከራከሩ። ታዋቂው የጥበብ ጸሐፊ ሮበርት ግሪን በ48ቱ የጥበብ ህጎች መጽሐፍ ላይ እንዲህ ይለናል። በክርክር የምታገኘው ማንኛውም ጊዜያዊ ድል የሰዎችን ጥላቻ እንጂ እውነተኛ ክብረቱን አያመጣልህም። ሰዎች ሲንቁ ወይም ደግሞ ሲቃወሙ መልሰህ ለመጮህ ስትሞክር የውስጥን አለመረጋጋትና ድክመት አሳልፈህ እየሰጣቸው ነው። እውነተኛ ብልሃት ያለው ሰው ግን አይከራከርም። ቃላትን ከማባከን ይልቅ ዝምታን ይመርጣል። ከዚያም በስራውና በውጤቱ ሰዎች ተሳስተው እንደነበረ በዓይናቸው እንዲያዩ ያደርጋቸዋል። ዝምታህና የምታሳየው ውጤት ጠላቶች በራሳቸው እንዲሸነፉ አፋቸው እንዲዘጉ ያደርጋቸዋል። ስለዚህ በድርጊትና በዝምታ እንጂ በቃላት አትከራከሩ። እስኪ ራሳችሁን ጠይቁ። ለመጨረሻ ጊዜ በቃላት ተከራክራችሁ ያሸነፋችሁት ሰው ዛሬም ድረስ ያከብራችኋል ወይስ ደግሞ ይጠሏችኋል? ህግ ቁጥር 2 ስሜትህን ለሰዎች እንደ መሳሪያ አሳልፈህ አትስጥ። ጥንታዊ የሮማ ንጉስና ስቶይክ ፈላስፋ ማርከስ ኦሬሊየስ እንዲህ ሲል ያስተምራል። የሰዎች ንግግር ወይም ድርጊት አንተን ማበሳጨት የሚችለው አእምሮህ ያን ነገር እንዲያበሳጭ ሲፈቅድልህ ብቻ ነው። ሰዎች ሊያንቋሽሹህ ወይም ደግሞ ሊያበሳጩህ የሚሞክሩት ሆን ብለው ያንተን ስሜት ለመፈተን ነው። አንተ ወዲያውኑ ከተናደድክ ኃይሉን ለነሱ ሰጣቸው ማለት ነው። ስለዚህ ሰዎች ሊያበሳጩ ሲሞክሩ ምንም አይነት ስሜት ሳታሳይ ዝም ብለህ በዓይን ብቻ ተመልከታቸው። ያንተ አለመናወጥና ፍጹም መረጋጋት ጠላቶችህ በራሳቸው ፍርሃትና ጭንቀት ውስጥ እንዲሰምጡ ያደርጋቸዋል። ዝምታ የነሱ ትልቁ ቅጣት ነው። ጥያቄ፣ ሰዎች ሲሰድቧችሁ ወዲያው የሚገነፍል ንዴት አለባችሁ? ለምን ቁልፉን ለጠላቶቻችሁ አሳልፋችሁ ትሰጣላችሁ? ህግ ቁጥር 3 ሁልጊዜ ከሚያስፈልገው በላይ ያነሰ ተናገር። ታላቁ ጸሐፊ ሮበርት ግሪን ሌላው አስደናቂ ህጉ ላይ እንዲህ ይላል። ሰዎችን በቃላት ለማስደመም በሞከርክ ቁጥር ይበልጥ ተራና ደካማ ሆነህ ትታያለህ። ሁልጊዜ የሚለፈልፍ ስለ እቅዱና ስለ ማንነቱ በየቦታው የሚያወራን ሰው ማንም አይፈራውም፣ አያከብረውም። በተቃራኒ ተራ ሰው ተደርጎ ይቆጠራል። ብዙ የማይናገርን ሰው ግን ሁሉም ሰው ያከብረዋል። ምክንያቱም በውስጡ ምን እያሰበ እንደሆነና ቀጣይ እርምጃው ምን እንደሆነ ማወቅ አይችልም። ዝምታህ በዙሪያህ ሚስጥራዊነትና ክብርን ይፈጥራል። ዝምታችሁ ባነሰ ቁጥር የተናገራችሁ መጠን ቃላቶቻችሁ በሰዎች ዘንድ እንደ ወርቅ የከበዱ ይሆናሉ። ወዳጆቼ፣ እስኪ ራሳችሁን ጠይቁ። በየቦታው ስለ እቅዳችሁ በመለፍለፍ ስንት ጊዜ ስራችሁ ሳይጀመር አየር ላይ መክኖ ቀርቷል? ህግ ቁጥር 4 ለማጣት ዝግጁ ሁኑ፣ መለመንን አቁሙ። የሰዎችን ፍቅር፣ ጊዜና ትኩረት ለማግኘት መለመንን አቁም። በሰዎች ላይ ትልቁን የበላይነት የምታገኘው ያንን ሰው ወይም ያንን ቦታ ለማጣት ፈጽሞ ሳትፈራ ስትቀር ነው። በፈራ ቁጥር ያ የምትፈልገው ነገር የመራቅ ዕድሉ እጅግ በጣም ከፍተኛ ነው።
ብዙዎቻችን ሰዎች እንዳይርቁን ብለን እንለማመጣለን። ክብራችንን ጥለን በሰው ሕይወት ውስጥ ቦታ ለመግዛት እንሮጣለን። ይህ ግን ዋጋችንን፣ ክብራችንን ይበልጥ ያረክሰዋል። በማንኛውም ጓደኝነት፣ ፍቅር ወይም ደግሞ ስራ ዋጋ ካጣበት ቦታ ላይ ሳትከራከር በዝምታ ጥለ ለመውጣት ዝግጁና ቆራጥ ሁን። ማርከስ ኦሬሊየስ እንዳለው ትልቁ በቀል ልክ እንደ ጠላትህ አለመሆን ነው ይላል። ምን ማለት መሰላችሁ? ሳትጣሉ ዞር በሉ። ያንተ በዝምታ መራቅ ከሽህ ጩኸት በላይ ሰዎችን ይወቅሳቸዋል። አእምሯቸው ለምን በሚል ጥያቄ እያፋጠጠ ጠዋትም ሲተኙም ሲነሱም ሰላም ይነሳቸዋል ማለት ነው። እራሳችሁን ጠይቁ። ዋጋ በሌላችሁ ቦታ ላይ ፍቅር ለመለመን ስትሮጡ የራሳችሁን ክብር ስንት ጊዜ ያክሳችሁታል? ሕግ ቁጥር 5 ራስህን ችለህ ቁም። ማንም ሊያድንህ አይመጣም። ብዙዎቻችን ችግር ሲገጥመን፣ ስንሰበር ወይም ደግሞ ስናጣ የሰዎችን እርዳታ እንጠብቃለን። ሰዎችን እናማርራለን። ነገር ግን እውነታው ጨካኝ መሆን መቻል ነው። የራስን ቁስል በራስ ማከም መቻል ነው። በዚች ምድር ላይ ለአንተ ህይወት ተቆፍሮ የሚያድንህ እና ካለበት ጉድጓድ ዋጋ ከፍሎ የሚያወጣ ማንም የለም። ይህ እውነታው ነው። አምነህ ተቀበል። የገንዘብ፣ የእውቀትና የአእምሮ ነፃነት ይኖራችሁ። ማርከስ ኦሬሊየስ በምክሩ ላይ አንድ ሰው በራሱ እግር መቆም አለበት እንጂ በሰው ድጋፍ ሊቆም አይገባም ይላል። በሰው ትከሻ ላይ ተደግፋችሁ የሚኖሩ ከሆነ ያ ሰው ትከሻውን ሲያዞርባችሁ አብሯችሁ ትወድቃላችሁ፣ ትሰበራላችሁ፣ መነሳት ይከብዳችኋል። ስለዚህ በራስህ ላይ ብቻ ምን፣ አንተ የራስህ የህይወት ንጉሥ ነህ ይለናል። እስኪ አሁኑኑ ማንም ሳይረዳችሁ በራሳችሁ እግር ለመቆም ድፍረት አላችሁ? ወዳጆቼ፣ ዛሬ ያየናቸው 5ቱ የስነ ልቦና ህጎች ዝም ብላችሁ ሰምታችሁ የምታልፏቸው ተራ ምክሮች አይደሉም። ማንነታችሁን ከባዶ መልሳችሁ የምትገነቡባቸውና በአእምሯችሁ ላይ የሚጫወቱባቸውን ሰዎች በዝምታ የምታሸንፉባቸው የክብር መመሪያዎች ናቸው። አስታውሱ፣ ይህች ዓለም ሁልጊዜ ደካማውን ትረግጣለች፣ ጥበበኛውንና ጠንካራውን ግን ታከብራለች። ህይወት እስካሁን የፈለገውን ያህል ህይወት ብትሰብራችሁ፣ ሰዎች ቢንቋችሁ፣ ቢከፉባችሁ፣ ቢጎዷችሁ ወይም ብትከዱ ያ ሁሉ ትላንትና ላይ አልፏል። ከዛሬ ጀምሮ ግን አዲስ ንጉሥ ሆኖ መነሳት ሙሉ በሙሉ የእናንተ ምርጫ ነው። እስኪ አሁን ራሳችሁን ጠይቁ። ከነዚህ ከ5ቱ ጨካኝ አእምሮ ህጎች ውስጥ እናንተን ይበልጥ የነካችሁና ከዛሬ ጀምሮ በህይወታችሁ ላይ ተግባራዊ ማድረግ የምትፈልጉት የትኛው ህግ ነው? የእናንተ እውነተኛ ሀሳብ በኮመንት አጋሩኝ። ይህ ቪዲዮ ለአንድም ሰው ቢሆን ለአእምሮ መንቀያ እንደሚሆን ካመናችሁበት ላይክ ማድረጋችሁን አትርሱ። ሰብስክራይብም አድርጉ። በሌላ ህይወት ቀያሪ ቪዲዮ እስክንገናኝ ድረስ አእምሯችሁን ጠብቁ። ሰላም ቆዩኝ።